ሰላም ሰላም ቤተሰቦቼ እንዴት ናችሁ? ዛሬ ደግሞ ማሳያችሁ ስለ ሲሊንደር ብሎክ ነው። ሲሊንደር ብሎክ ምን ፓርት አለ ምናምን። ይሄ የምታዩት ሲሊንደር ብሎክ ነው። እንግዲህ የያሪስ ነው ለማሳየት ያክል ነው ባለ ሶስት። ይሄ ደግሞ ፒስተን እስከ ኮኔክቲንግ ሮዱ ነው ወይ ደግሞ እስከ ቤላው። እንደ መኪናው አይነት ደግሞ የፒስተኑ ብዛት ይለያያል። 3 4 8ም 12ም አለ። ይሄ ደግሞ ትረስት ቤሪንግ ወይ ደግሞ ራዛሜንቶ የምንለው ነው። የክራንክ ሻፍት ጋፕ መጠበቂያ ነው። ይሄ ደግሞ ቤሪንጋችን ነው። ክራንክ ሻፍት ቤሪንግ ወይ ደግሞ ብሮንዚን የምንለው። ይሄ የቤላ ቤሪንግ ነው ወይ ደግሞ ኮኔክቲንግ ሮድ ቤሪንጋችን ነው። እዚህ ጋር ክራንክ ሻፍት ነው የምታዩት። ክራንክ ሻፍት ሜን ጆርናል እና ሜን ቤሪንግ አለው። እዚህ ላይ ብዙ ነገሮች ያሉት ፓርቶች ያሉት ክራንክ ሻፍት ራሱ። ይሄ ደግሞ የክራንክ ሻፍት ሲላችን መርጠሚያ ነው፣ የሚያርፍበት ቦታ ነው። የኋላ ፓራሎ የምንለው የክራንክ ሻፍት ፓራሎ የምንለው ማለት ነው። እንግዲህ እነኝህን ይመስላሉ ፓርቶች። አሁን ደግሞ እየገጠምን ደግሞ እናያለን አንድ ባንድ። ይሄ ቤሪንጋችን ነው፣ ክራንክ ሻፍት ቤሪንግ ነው። ይሄ የታችኛው የሚባለው ነው። የታችኛው እንደምታዩት ቀዳዳዎች ያሏቸው ለምንድነው? ዘይት ወደ ክራንክ ሻፍት ለማሳለፍ ማለት ነው። ከሲሊንደር ብሎኩ ኦይል ፓምፕ የተገፋለትን ዘይት ወደ ክራንክ ሻፍት ለማሳለፍ ቀዳዳዎች ቀጭን ቀዳዳ መሆናቸው ደግሞ ፕሬሸር እንዲኖረው አድርጎ ነው። እንደምትመለከቱ እነሱን ካስገባን በኋላ ያው እዚህ ጋር ደግሞ እቺ በዛው ቅድም ያየናት የትረስት ወሸር መቀመጫው ቦታ ነች። እቺ ግሩቭ ያለባት ማለት ነው። ያው እንደ ትረስት ወሸሩ እንደዚህ ነው የሚቀመጠው ማለት ነው። ከዛ በኋላ ዘይት አድርገን ክራንክ ሻፍታችንን እናስቀምጣለን። ይህ ቪዲዮ እየተመቻችሁ ከሆነ ላይክ አድርጉ። ያው ክራንክ ሻፍታችንን ጽዳት እናደርጋለን። ያው ሞተር ላይ ወሳኙ ነገር ደግሞ ጽዳት ነው። ማለት የትንሽ ጥቃቅን ቆሻሻዎች ብሮንዚናል ፍክስች እዚህ ጋር እንደምታዩት ኦይል ፕሬሸር ቀዳዳዎች ያሉት ሜን ጆርናል ኪ ይህን ደግሞ በሌላ ጊዜ በሰፊ ይሰራላችኋል ስለ ፓርቶቹ። ካጸዳም በኋላ በደንብ ካጸዳም በኋላ ቁጭ እናደርጋለን። ያው ፊትና ኋላ አለው እሱ ይታወቃል። በታይሚንግ በኩል አንደኛ ቤት ሆኖ ይገጠማል። ይሄ ዙሩ ድል መሆን አለበት። እንገጥም ጊዜ ካሰርም በኋላም እንደዚህ ቼክ እናደርጋለን። ዘይት እናደርግና ቀጣይ ነው ትረስት ቤሪንጋችንን ወይ ደግሞ ራዛሜንቶችን እናስገባለን። ያ በፊትና በኋላው የተለያየ ነው። በፊት ለፊቱ ግሩቭ ነገር አለው። ችግሩ ቦታ ደግሞ ዘይት አድርገን ወይ እንዴት እንደምናስገባት ያሳያችኋለሁ። ዘይት ካረግን በኋላ ይኸው እቺኛዋ ጠፍጣፋ ወደ ሲሊንደር ምን ጊዜም ወደ ሲሊንደር ጠፍጣፋ፣ ግሩቫ ደግሞ ወደ ክራንክ ሻፍት አድርገን ነው የምናስገባው። ስናስገባ ገፋ አድርገን ጋፕ ፈጥረንለት እንደዚህ ቀስ ብሎ ይገባል። ከዛ መለስ አድርገን ደግሞ በዚህኛው በኩል ያለውን ደግሞ እናስገባለን። ይሄ ትረስት ቤሪንግ የተለያየ ቦታ ላይ ይችላል እንደ መኪናው። አንዳንዴ 5ኛ ቤት ላይ ሊሆን ይችላል የሚታሰረው የመጨረሻው የክራንክ ሻፍት ሜን ጆርናል ጋር ወይ ደግሞ የሚታሰርበት ጋር ሊሆን ይችላል። አብዛኛው ግን መሀል ላይ እንደዚህ ነው መኪና መሀል ላይ ነው የሚሆነው። ትረስት ቤሪንጎቹ ደግሞ 4ም ያላቸው አሉ። ራሱ ብሮንዚኖ እንደ ይሆናል። ያው ደግሞ ይሄ የምትመለከቱት ሌላኛው ነው፣ የካፑ ብሮንዚኖ ነው። እነዚህ ቀዳዳም የላቸውም፣ ግን አንድ አልፎ አልፎ ቀዳዳም ያላቸው አሉ ተመሳሳይ የሆኑ ግን ያው ቀዳዳ ስለሌለው ካፑ ወዴትም ስለማይሄድ ችግር የለውም። እሱ ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ መሆን ይችላሉ። ሀሳብ አስተያየት ኮሜንት ላይ አስቀምጡልን። ሌላም እንሰራው ነው የሚፈልጉት ያው እንገጥማለን። ከጸዳዳም በኋላ እንግዲህ ብሮንዚናችን አድርገን ማስቀምጥና እናሳስራለን። ዘይት እያደረግን በቃ ዘይቱ የሚያስፈልገው ለሉብሪኬሽን ነው። ዝም ከደረቁ አይቀጣም። ዘይት እያደረግን እንገጥመዋለን። እዚህ ነገሮች ላይ በጣም መጠንቀቅ ያለብን የቆሻሻና የጽዳት ጉዳይ ነው። ያው የስቴፕ ይኖረዋል። ራሱም ፋብሪካውን በብዛት ጽሁፍ ይኖረዋል። ጽሁፉን ተከትለን እናስቀምጣለን። ያው አንደኛ ቤት የሚሆነው ከታይሚንግ ነው። አልፎ አልፎ እንደ አንዳንድ መኪናዎች ላይ አንደኛ ቤት ብሎ የሚጀምር ከኋላ ሊሆን ይችላል። ከቮላኖ በኩል ወይ ደግሞ ከፍላይሉ በኩል ሊጀምር ይችላል። ከስንት አንድ ነው ግን ይሄ የሚያጋጥመው። አብዛኛው ከታይሚንግ በኩል ነው። ካሰርን በኋላ በደንብ በኪያቤ እናጠብቃለን። እንደ መኪናው ደግሞ ኪያቤ የተለያየ ሊሆን ይችላል። እንደ ብሎ ነው ጥልቀት ነው ማነስ ኪያቤም የተለያየ ነው።
አጠባብቀን ከጨረስን በኋላ ደግሞ የክራንክ ሻፍት ፓራሌሎችን ከኋላ እናስገባ። ይሄ ኦይል ሲል መጠበቂያ የክራንክ ሻፍት የኋላው ፓራሌል ነው። ከዛ ጋስኬት መከር ከቀባን በኋላ እንገጥመዋለን። አንዳንዴ የተለያዩ መኪኖች ላይ ራሱ የሆነ ጋስኬት ይኖረዋል። ሜከር ማንጠቀምባቸው ቀስ ብለን እቺን ፓራሌል እናስገባለን። ታጥፋብን ሲል እንዳይቆረጥ ካስገባን በኋላ ያው የራሱን የሆነ ብለን አይተን እናስራለን። ብዙም እነዚህ ደገን ላይ ያስቸግሩ። ከዛ ቀጣይ የሚሆነው ምንድነው ፋሻችንን ማስገባት ነው። ከዛ በፊት ፋሻ ከማስገባታችን በፊት ፋሻ ጋፓችንን እናያለን። ማለት ካምቻ ላይ አስገብተን ምን ያህል ጋፕ አለ የሚለው እናያለን። ያስገብተን ካምቻው ላይ ትንሽ ሌቭል የሚያመጣ በፒስቶኗ ገፋ እናረጋትና እናያታለን። ጋፓ እንደምታዩት በጣም ጠባብ ነች። እንደናንተ ደግሞ እርግጠኛ ለመሆን ፊለር ጌጅ ወይ ደግሞ ስፔስ ሜትር በመጠቀም አምስትን ማስገባት አለበት። ከዛ በላይ ከሆነ ቦሩ ሰፍቷል ማለት ነው። ይህንን ቼክ የምናደርገው ቦሩ ልክ ነው የሚለውን ለማየት ነው። ከፋሻው ከመጣው ስታንዳርድ ፋሻ ጋር ካምቻውም ልክ ነው። ከዛ ሶስቱንም ቼክ ካደረግን በኋላ ወደ ቀጣዩ ስቴፕ የሚሆነው በቃ ፒስተናችን ላይ መደርደር ነው። ሁሉንም ቤት ሶስቱንም ቤት እንደዚህ እያስገባን ቼክ እናደርጋለን። እንደምታዩት ሶስቱም ቤት ቼክ መደረግ አለበት። አረግነው በኋላ ቀጣዩ የሚሆነው ፒስተናችን ላይ መደርደር ነው ማለት ማስገባት ነው። ስናስገባቸው ስቴፖች ይኖሩታል። ቀስ ብለን አንደኛ፣ ሁለተኛ፣ ሶስተኛ ኦይል ሪንግ ኮምፕሬሽን ሪንጎች ይኖራል። አንድና ሁለት ኮምፕሬሽን ሪንግ ነው። ሌላ ደግሞ ኦይል ሪንጎች ናቸው። የመጨረሻ የሚሆነው ኦይል ሪንግ ነው። እነሱ ቦታ አላቸው ማለት ጋፕ የኦይል ሪንግ ጋፓቸው የሚቀመጥበት ተቃራኒ በአራት ማዕዘን ተቃራኒ የሚሆነው እነሱ እናስተካክላለን። እዚህ ያሉትን ነገሮች የኢትዮጵያ ስቴፕ እንደምታዩት ይሆናል። ቶፕል ሰርድሪንግ ሰከንድሪንግ ፎርዝሪንግ በተለያዩ በአራቱ አቅጣጫ ተቃራኒ ሆኖ እንገጥማቸው። እንደዚህ ነው ማለት ነው። እዚህ ጋር ይሄኛው እዚህ ጋር ከሆነ እቺ የላይኛው በዚህ ጋር ትሆንና የሁለተኛው ደግሞ በተቃራኒ በኩል በዚህ ጋር እናደርገዋለን። ከዛ ቀጣይ የሚሆነው ያው ፋሻችንን ማሰር ነው። በምናስርበት ጊዜ የፋሻ ማሰሪያችን ኦይል ሪንጋችንን እንዳይፈነቅልብን ጠብቀን ጋፓን ጠብቀን በደንብ ጥብቅ አድርገን አስረን እዛ ማስገባት ነው። እዚህ ጋር ያለችን ነገር መጠንቀቅ ነው፣ ፋሻ እንዳይሰብርብን ወይ ደግሞ ኦይል ሪንጋችንን ኮምፕሬሽን ሪንጉንም ሆነ ስተሪንጉ አጠቃላይ እንዳይሰበርብን ተጠንቅቀን እዛ ልናስገባ ስንል ኮኔክቲንግ ሮድ ለጥንቃቄ ሴንተር መሆኑን አይተን ከዛ በኋላ ማስገባት ነው። በፕላስቲክ ነገር መታወታል ይገባል። ከዛ በኋላ ኮኔክተሩን ሮዳችንን ከኋላ ጨርሰናል። ቴንኪው አመሰግናለሁ።